ማረኝ ገንዘቤን በልተሽ የታባሽ ታመልጪ ነበር አላወቅሽም እንጂ እኔ አንቺ ጥላ ነኝ እናትሽ ሆድ እንኳን ብትገቢ ጎልጉዬ ላወጣሽ እንደምችል ማወቅ ነበር ላመልጥ እንኳን ለምን ያዝስከኝ መንፈሰም ስላልቻልኩ ዝጊ አንዴ ወደዚህ ድርድር ስትገቢ ወደ ኋላ ማፈግፈግ እንደማትቺ ነገርሽ ነበር አሁን ግን ያለሽ እድል መሞት ብቻ ነው ምስጢራችንን ይዘሽ እባክህን ይቅር በለኝ እባክህን ማረኝ አታለሽኝ ካዲ ነሽ ማንነቴን ጠንቅቀሽ ማወቅ ነበረብሽ እሺ መጨረሻ እድል ስጠኝ ሌላ አማራጭ ካለ ዝግጁ ነኝ ሁሉን ለማስተካከል እድልሽን ጨርሰሻል እኔ ሰይፈ እንዳንቺ ባለሽ ዲቃላ መጫወቻ መሆን ሰው አይደለሁም ምን ተገትረተኛለህ አንቻለቃለህ አለቃ ሙሉ ጫካውን ያስቸዋለሁ ነገር ግን ከቦርሳው ውጭ ማግኘት አልቻለም ቦርሳ ምን ያደርግልኛል አንተ ነፈስ ሰው ስንገል እኮ ነው ያየችን ልጅቷን ከየትም ብለህ ፈልጋት እሺ አለቃ የሬሳውን ነገርስ እንዴት እናድርግ ያልበላን አትከክ የታዘዝከውን ብቻ ፈጽም ሬሳውን ሰው የሌለበት ቦታ ጥለዋለሁ አንተ ብቻ የነገዋ ፀሐይ ሳትወጣ ልጅቷን ከየትም ብለህ አንቀ ይዘልኝና አለበለዚያ ተያይዘን መቀመቅ መውረዳችን እሺ የዛሬዋ ቀን ሳታልፍ አንቄ እያዳፋው አመጣልሃለሁ አንተ ብቻ በእኔ ተማመን ነው ጌታዬ ዛሬ ተረበሽ ይመስላል ምን አገባ አርፈ ስራን ስራ ሃሎ የኔ መቤት እንዴት ያለ ድፍረት ነው ከማን ጋር ጫማ እየተለካካ መሆኑን አውቀዋል አይደለም እኮ መቤቴ እኔ አቅሜን አውቃለሁ ግን ነገሮች ባሰብኩት መንገድ እየሄደልኝ ስላልሆነ ሰዎች በዙሪያህ ነው ያሉት እንደ ጥላ ይከታተሉሃል በራስ ጊዜ ሞትን እያፋጠንክ ነው ወደ በፍቃድ ለገባህበት ጨዋታ ምላሽ አሻፈረኝ ከሆነ የቅጣቴን አጸፋ ተቀምጣለህ አረ የኔ መቤት እኔ መሞት አልፈልግም ጥቂት ጊዜ ብቻ ይስጥኝ መሞት የማይፈልግ ሰው እንዴት አንድ ደካማ ሰውን ይገላል አስተውል በእይታዬ ውስጥ ነህ ግድያ ውል ጨዋታ ጫወታለሁ ለካሰብክ በህይወት ፍረድ የአንድ ሳምንት ጊዜ ሰጥቻለሁ አሎ መቤቴ አሎ ግድያ ናድገሜ Hello?
ማይክ ባነቀሽ ቁጥር ጡጦ የነጠቁትን ህፃን ይመስል የሚያነፋርቅሽ መቼም የጥበብ ዛር ነው እንደዚህ የሚያስለቅሰኝ አትይኝም። ስሜቴን መቆጣጠር አልቻልኩም። ስሜትሽን መገደብ ነዋ። ደህና ተማሙቅ የሚጠጣውን ደንበኛ ሙዚቃ እያቋረሽ በጋለ ስሜቱ ላይ ቀዝቃዛው የምትችልሽበት ለምንድን ነው? ስሚ፣ ከሙዚቃሽ በላይ ደንበኛው በአንቺ ቅርጽና መውረግረግ ላይ ተመርኩዞ እንደሚጠጣቀልሽ ያንንም መውረግረግሽን እርግፍ አድርገሽ ትተሽዋል። በቃ ተረዳኝ። ጥሩ ነገር ያስራው ኩላ ኮረል እንዴ? እሺ አሁን ሙዚቃውን ትቀጥያለሽ ወይስ ሌላ ሰው ላስገባ? እገባለሁ። ስማ ደግሞ 10 ጊዜ እየመጣ እንዳትበዘብዘኝ። ስራው ይቀራል እንጂ አፍና ከፍትብኝ። ነው ፎቶ የምታነሺኝ? አይ ከልጅሽ ጋር ያለሽ ጨዋታ ደስ ብሎኝ ነው ያነሳሁሽ። በአሁን ሌላ ነገር ሳይከተልሽ ያነሳሻትን ፎቶ ፊት ለፊት ያጥፊ። እሺ ግን የሆነ ቦታ የማውቅሽ መሰለኝ። የት ነው የምታውቂኝ? ትሁት አንዳርጌ ነሽ አይደል? አዎ። አንቺ ማን ልበል? ደብረ ማርቆስ ሃይስኩል አብረን ተምረናል። ክርስቲና ነኝ። ክርስቲና ሰቃ ተማሪ። ስላገኘሽ በጣም ደስ ብሎኛል። ወይኔ በጣም ተለውጠሻል። አንቺ ግን ምንም አልተለወጥሽ። እኔም ስላገኘሽ በጣም ደስ ብሎኛል። ወይዘሮ መልካም። አቤት የኔ ልጅ። ካለፈው ሳምንት በተለየ መልኩ ብለድ ፕሬሸሩ ትንሽ ከፍ ብሏል። ያ ማለት ደግሞ የነገርኩትን መመሪያ ተግባራዊ ያላደረጉም ማለት ነው። በተቻለ መጠን እያደረኩ ነው ያለሁት። በዚህ ሳምንት ያበሳጨሁት ያናደደውት ጉዳይ ይኖራል? አይ የኔ ልጅ ምን ያናደደኛል ብለሽ ነው? ምናልባት የቤተሰብ ጉዳይ። የኔ መኖር እኮ ለቤተሰቤ የዕለት ደስታ ላይ ተመረኮዘ ነው። ከቤተሰቤ ጋር ፍጹም ደስተኛ ነኝ። ለማንኛውም ከሚያናድደውት ከሚያበሳጨውት ነገር መራቅ ይኖርብዎታል። ግፊቱ በዚሁ ከቀጠለ አስጊ ደረጃ ላይ ይደርሳሉ። ለጊዜው ማስታገሻ መድኃኒት አዝልዎታለሁ። ችግር ካለ በማንኛውም ሰዓት ይደውሉልኝ። ወይ ምን ነው ልጄ አትቆይም እንዴ? ሰራተኛዋን እኮ ገበያ ልኪያት ነው። ትምጣና ቡና አፍልተን ትንሽ ተጫውተን ትሄጃለሽ። አሁን መመለሻው አዲስ ሰዓት ነው። አይ ግድ የለም፣ ሌላ ጊዜ በሰፊው እንጫወታለን። መልካም ቀን። እሺ መልካም ቀን። ረጅም ጊዜ ሆኖናል። በዚህ መልኩ እንገናኛለን ብዬ አስቤያለሁ። ሁሉም ነገር መሆን ባለበት መልኩ ነው የሚሆነው።
የሰው ልጅ ካልሞተ ጊዜ ያለ ቀን እንደኔና እንዳንቺ ይገናኛል። እና ህይወት እንዴት ነው? ተመስገን። ከባድ ከደብረ ማርቆስ መጣች። 10ን እንደጨረስኩ ነው ቤት ገዝተን የመጣው ነው። ደግሞ ቆንጆዬ ልጅ ወልደሻል። ባብዬ ስምህ ማን ነው? ቅዱስ ባርኮት። ዋው ቅዱስ ደስ የሚል ስም ነው። እና ቅዱስዬ ስንት ያክፍል? ስለማመኝ አልማርም። ከባድ ጊዜ ከልጄ ጋር እያሳለፍን ነው። ቅዱሴ አሁን እዛ ጋር ሄድና ተጫወት እሺ? ደግሞ በቅርቡ ተሽሎ ትምህርት ቤት ትገባለህ እሺ? ጎበዝ ተነስና ተጫወት። ምንድነው የተፈጠረው ጓደኛዬ? አታልቅሽ። በልጄ የተሰቃየ የማልችለው ፈተና ተቀበልኩ። ያኔ ፈቅጄ ግን የከፈትኩበትን ቀን ስራ ግም እኖራለሁ። በፈጣሪ ለምንሻለው ተረጋጊ። ቆይ ምንድነው ያመመው? ቆየ ዶክተሮች ጭንቅላት እጢ እንዳለበት ነግረውኛል። በሳምንት 2-3 ይወድቅብኝ ሆስፒታል ይዤ እሮጣለሁ። ከባድ የሆነ ቀዶ ጥገና ህክምና እንደሚያስፈልገው ነግረውኛል። ያንን ለመክፈል አቅም አጣሁ። ሁሉም ነገር ለበጎ ነው። አንቺ ለልጅሽ የምትከፊው መስዋዕትነት የትኛውም እናት ለልጇ ፍቅር የምትከፍለው መስዋዕትነት ነው። ህይወት ከባድ ቢሆንም በዚህ ደግሞ መማረር የለብሽም። ነገ ትልቅ ብርሃን ይወጣል። እነዚህ በእንባ የታጠቡ ጉንጮችሽ ነገ በብርሃን ፈገግታ ይሞላሉ። ተስፋዬ መንምኗል። ልጄ ባይኖር ዛሬውን ፍግብ ብዬ ባድራ አይቆጨኝም ነበር። ለልጄ ስል የማልፈልገውን ስራ እየሰራው የምኖረው። አሁን ብቻሽን አይደለሽም፣ እኔ ከጎንሽ አለሁ እሺ? ምንም ቢሆን እኮ በልጅነታችን ጥሩ ጓደኞች ነበር። አይዞሽ። ታላቁ ቁማርተኛ አቶ ሰይፈ አንበርብር። ማን ልበል አንቺን? ለጊዜው ማንነቴ ቆየ። ዝና በከተማው ተወርቶ አያልቅም። በተለይ ከአመታት በፊት ዝና የናኘ ነበር። እኔ ነኝ ያለ ጎበዝ ተጫዋች በቁማር አይረታም ነበር። አሁን ትቻለሁ። እንዴ እንዲህ በቀላሉ እንዴት ትተዋለህ? የቁማር ጥበብ በደም ስርህ እንደሰረጸ ይገባኛል። ጥቂት ውርርዶችን ስለተሸነፍክ ብቻማ በአንዴ ተስፋ መቁረጥ የለብህም። ህይወቴን አመሳቅሎታል። ግድ የለም፣ ብቃትን የምታሳይበት ጊዜ ደርሷል። ጥሩ ውርርድ አቀርብልሃለሁ። በአንድ ቀን ጨዋታ ሚሊዮኖችን የሚያስገኝ ነገር ግን ብቃት ከጠፋ ሚሊዮኖችን የምታጣበት ውርርድ። ሚሊዮኖች? እንዲደፍር የሚሄደው ማን ነው? እኔ ልክ እንዳንተ በቁማር ሱስ የተነደፍኩ ነኝ። ስለ ገንዘብ አላስብም። ውርርድና ማሸነፍ ውስጤ ነው። ስለዚህ በቁማር ልገጥም እፈልጋለሁ። ይህን ነገር ላስብበት። ጊዜ እሰጥሃለሁ። በደንብ አስብበት። ጥሩ መልስ ካንተ ጠብቃለሁ። መልካም ቀን።